ሰላም ጤና ይስጥልን። የተከበራችሁ አውታር ሚዲያ ተመልካቾች የዕለቱን አንኳር መረጃዎች ይዤላችሁ ቀርብ ያለውኝ። እንግዲህ ወቅታዊና ታማኝ መረጃዎች በወቅቱ እንዲደርሳችሁ ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቷን በመጫን እንድትቀላቀሉን እጠይቃችኋለሁ። እንግዲህ ከተለያዩ ሚዲያዎች ያሰባሰብኳቸውን እውነተኛና ታማኝ ሚዲያ ከሚባሉት ትክክለኛ መረጃዎች ማጋራችሁ ነው የሚሆነው። እንግዲህ ከነዚህም መካከል የትግራዩ የስልጣን ሽኩቻ የነበረከት ገበሬዋ በፌዴራል ፖሊስ መታደን እና የአዲስ አበባ ተጨማሪ በጀት እንደዚሁም ደግሞ በኢትዮጵያ ድንበር ላይ ስለሰፈረው የሱዳን ጦር ማጋራችሁ ነው የሚሆነው። ሌሎች አጫጭር መረጃዎችም አብሬ አካትቼበታለሁ። እስከ መጨረሻው ድረስ እንድትቆዩ እንደዚሁም ደግሞ ላይክ እና ሀሳብ አስተያየታችሁን በመስጠት እንድታበረታቱኝ ጠይቃችኋለሁ። እንግዲህ ወደ ትግራዩ የስልጣን ሽኩቻ ስናመራ ሌተናል ጀነራል ታደሰ ወረደ እንግዲህ ዛሬ ማስጠንቀቂያ ሰጥተዋል። በትግራይ ክልላዊ መንግስት ውስጥ ያለው የውስጥ የስልጣን ሽኩቻ እንግዲህ ወደ ከረር ደረጃ እየተሸጋገረ ነው የሚገኘው። የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጀነራል ታደሰ ወረደ የተቃውሞ መግለጫ አውጥተዋል። በመግለጫቸውም ተመርጠናል የሚሉ አካላት በጸጥታ ኃይሎች ታጅበው በጊዜያዊ አስተዳደሩ ካቢኔ አዳራሽ ውስጥ ስብሰባ መጀመራቸውን ገልጸዋል። እንግዲህ ድርጊቱንም የስልጣን ወረራ ሲሉ ነው የገለጹት። ለሚከተለው ማንኛውም አይነት ቀውስ ወይም ደግሞ ሊመጣ የሚችል ማንኛውም አይነት አደጋ ተጠያቂው እንግዲህ ይኸው ቡድን ነው ብሏል። እንግዲህ ይህን ቡድን የሚሉት የነ ደብረጽዮን ገብረ ሚካኤል የሚመራውን ህወሓት ማለታቸውን ነው። እንግዲህ በሌላ በኩል ደግሞ በእነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የመጀመሪያ ካቢኔ ስብሰባውን አካሂደዋል። ስብሰባውም እዛው መቀሌ ላይ ነበር የተደረገው። የስብሰባው ትኩረትም በትግራይ ክልል እየተከናወኑ ባሉ የድህረ ጦርነት የማገገም ጥረቶች ላይ እንደነበር ተገልጿል። እንግዲህ ዶክተር ደብረጽዮን ገብረ ሚካኤል የህወሓት ሊቀመንበር ተደርጎ መሾማቸው ትላንትና ሰምተን ነበር። እንግዲህ እሱን ተከትሎ ነው ዛሬ የነ ጀነራል ታደሰ ወረደ ማስጠንቀቂያ የሰጡት ማለት ነው። እንደዚሁም ደግሞ ስብሰባዎች የተደረጉ እንደሆነ ተነግሯል። በተለይ ትግራይ አካባቢ መቀሌ ላይ ማለት ነው። አንዳንድ ሚዲያዎች እንዲሁም የጦር ጀቶች ቅኝት ሁላ እንደነበር ሲገልጹ ነበር። ምናልባት እዛ አካባቢ አሁን በጊዜያዊ አስተዳደሩና እንደዚሁም ደግሞ በነ ዶክተር ደብረጽዮን በሚመራው ህወሓት መካከል ከፍተኛ የሆነ ሽኩቻ ላይ እየደረሱ ነው የሚገኙት። እንግዲህ በሌላ መረጃዬ ስለ አዲስ አበባ የሚመለከት ነው። የአዲስ አበባ ምክር ቤት የተጨማሪ የ9.94 ቢሊዮን ብር ተጨማሪ በጀት አጽድቋል። በመጪው ዓመትም በመዲናዋ ተጨማሪ 500 ኤሌክትሪክ አውቶቡሶች ወደ አገልግሎት እንደሚገቡ ተገልጸዋል። እንግዲህ የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የስራ ዘመን 3ኛ መደበኛ ጉባኤ በዛሬው ዕለት አካሂደዋል። በበጀት ዓመቱም ተጨማሪ የ9.94 ቢሊዮን ብሩን አጽድቀዋል። እንግዲህ ይህ ተጨማሪ በጀት ለከተማ አስተዳደሩ ሰራተኞች የደሞዝ ድጎማ የሚውል 8.5 ቢሊዮን ብር ሲሆን ለከተማዋ ደግሞ የልማት ስራዎች የ996 ሚሊዮን ብር ተጨማሪ በጀት ነው የጸደቀው። እንግዲህ እዚሁ መደበኛ ጉባኤ ላይ ክብርት ከንቲባ አዳነች አቤቤ ስለ የተሰሩ የልማት ስራዎችን ገለጻ አድርገው ነበር። እንግዲህ ከተማዋ መንገድ ሽፋን በተመለከተ እስከ 2011 ዓመተ ምህረት ድረስ የ12.8% ብቻ የነበረው የመንገድ ሽፋን አሁን ላይ 20% መድረሱን ገልጸዋል። ከፓርኪንግ ስፍራዎች ጋር በተገናኘ ደግሞ ለከተማዋ የነበራት የ3000 መኪኖችን ማስተናገድ የሚችል የህዝብ ፓርኪንግ ስፍራ እንደነበራት ገልጸው አሁን ላይ ግን ከ163,000 በላይ ተሽከርካሪዎችን መያዝ ወይም ደግሞ አገልግሎት መስጠት የሚችሉ የፓርኪንግ ስፍራዎች እንደተገነቡ ገልጸዋል ማለት ነው። እንግዲህ እኛም በዛኛው ቻናል የምንመለከታቸው አንዳንድ የፓርኪንግ ስፍራዎችን ጨምሮ የዚሁ አካል ናቸው። ስለዚህ አጠቃላይ አሁን ላይ የአዲስ አበባ ውስጥ ያሉ ወይም ደግሞ አዲስ አበባ ውስጥ የተሰሩ የፓርኪንግ ስፍራዎች 163,000 መኪኖችን ማስተናገድ እንደሚችሉ በዛሬው ዕለት በነበረው ጉባኤ የአዲስ አበባ ምክር ቤት ጉባኤ ላይ ማለት ነው እንደገለጹ ተመልክቻለሁ ማለት ነው። ወደ ሌላኛው መረጃ ደግሞ ሳመራ የና ወይዘሮ በረከት ገበሯን ጨምሮ 4 ሰዎች እንግዲህ የፌዴራል ፖሊስ በወንጀል ጠርጥሮ እየፈለጋቸው ነው የሚገኘው። እነዚህም ግለሰቦች የኢትዮጵያ ነዳጅ እና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር እና የኢትዮጵያ ነዳጅ አቅራቢዎች ድርጅት ዋና ዳይሬክተር ጨምሮ በገበያ ላይ ከፍተኛ የነዳጅ እጥረት እንዲከሰት አድርገዋል።
ተብሎ ከተከሰሱ 13 ግለሰቦች መካከል ናቸው። ከእነዚህም መካከል እንግዲህ ሀገር ላይ ከፍተኛ ጉዳት አደርሷል ያላቸው 4 ተጠርጣሪዎች በቁጥጥር ስር ለማዋል የህዝቡን ትብብር ጠይቆበታል፣ ፌዴራል ፖሊስ ማለት ነው። ግለሰቦችም አንደኛ በረከት ወርቁ አደራ፣ ሁለተኛው ጌታቸው ምሻያየው፣ ሶስተኛ ይልቃል የኔሰው ዘለቀ፣ አራተኛ አቡሽ አየለ የተባሉ ግለሰቦች ናቸው። እነዚህን ግለሰቦች ለህግ ለማቅረብ እንግዲህ ፌዴራል ፖሊስ ሰዎቹ ያሉበትን እንዲጠቁሙ ለህዝቡ የትብብር ጥያቄ ጠይቆበታል ማለት ነው፣ ጥቆማ እንዲሰጥ። እንግዲህ ሌላው መረጃችን ወደ ሱዳን ነው የሚወስድን። ሱዳን እንግዲህ በኢትዮጵያ አዋሳኝ ድንበር ላይ ተጨማሪ ጦር እያሰማራች ትገኛለች። በኢትዮጵያና ሱዳን ድንበር አካባቢ ያለው ወታደራዊ ውጥረት በከፍተኛ ሁኔታ ማገርሸቱንና የሱዳን ጦር በብሉ ናይል ግዛት በአወዛጋቢው አልፋሻር አካባቢ ተጨማሪ ኃይልና ዘመናዊ የጦር መሳሪያ እያሰማራ መሆኑ ተዘግቧል። ይህም ሊሆን የቻለው ሰሞኑ እንግዲህ በካርቱም ኤርፖርት ተፈጽሟል የተባለውና የጥቃቱ መነሻ ባህር ዳር መሆኑን ሱዳን ክስ ስታቀርብ ነበር። እንግዲህ ኢትዮጵያ በበኩሏ ይህ የቀረበባት ክስ መሰረተ ቢስ ስትል ማጣጣሏ ይታወሳል። ይልቁንም የህወሓት ቅጥረኛ ወታደሮች በሱዳን ጦርነት እየተሳተፉ መሆኑና እነዚህም ተሳታፊዎች ለኢትዮጵያ ግዛት አንድነት ፈተና እንደሆኑበት ገልጾ ሱዳንን በተቃራኒው ከሷታል ማለት ነው። እንግዲህ የካርቱም ጥቃትን በተመለከተ እንግዲህ ዩናይትድ ኪንግደም እና የተባበሩት መንግስታት ጨምሮ ይህን ጥቃት እያወገዙት ነው የሚገኙት። በእርግጥ ማነው ኢትዮጵያ እስካሁን እንደውም ከእሷ እንዳልሆነ ነው እያጣጣለች ያለችው፣ ወይም ደግሞ መሰረተ ቢስ እና የስም ማጥፋት እንትን እየተከናወነባት እንደሆነ ነው የገለጸችው። እንግዲህ ወደ ኢራን ነው የምናመራው። ሌላው መረጃችን ወደዛ ነው የሚወስደን። እንግዲህ ኢራን በአሜሪካ ጥቃት ፈርሶባት የነበረው ድልድዩን መልሳ እየገነባች ነው የምትገኘው። እንደገና እንገነባለን እንጂ ይቅር አንልም አንረሳም ስትል ነው እንግዲህ ኢራን የገለጸችው። ይኸውም የቢዋን ድልድይ በመጠገን ኢራንን እንደገና እስራኤልን እና አሜሪካን እየተገዳደረች መሆኑ ተገልጿል። እንደሚታወቀው ያው በባለፈው ጦርነት ላይ አሜሪካ ያንን ድልድይ በመምታት አውድመው ነበር። አሁን ላይ ደግሞ ኢራኖች መልሰው እየጠገኑት ነው የሚገኙት። እንግዲህ አሁን ላይ የጦርነት ጊዜያዊ ማቆም ላይ እንደሆኑ ይታወቃል። በእርግጥ ትናንትና ምሽት ሲታኮሱ ነበር አሜሪካም የኢራን መርከቦችን፣ ኢራንም ደግሞ በምላሹ የአሜሪካ መርከቦችን ሲያጠቁ ማደራቸው ምሽቱ ላይ የወጡ መረጃዎች ያመለክታሉ። እንግዲህ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስላሉ። ያው ሰብስክራይብ በማድረግ እንደዚሁም ደግሞ ሀሳብ አስተያየታችሁን በማስቀመጥ ድጋፋችሁን እንድታሳዩኝ ጠይቃችኋለሁ። እንግዲህ እስካሁን ድረስ አብራችሁን ስለቆያችሁ በሙሉ በጣም ነው የማመሰግነው። ነገ ወይም በሌላ መረጃ እንገናኛለን። መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው።